ከዓለም እይታ ተሸሽጎ በመሬት ስር ጥልቀት ውስጥ አንድ አስፈሪ ሲኦል እየፈላ ይገኛል። ለዘመናት በከባድ ማዕቀብ የተሸሸበች ሀገር እንዴት የመካከለኛው ምስራቅ ብቻ ሳይሆን የዓለምን ሕልውና ሊያናውጥ የሚችል ገዳይ የጦር መሳሪያ ባለቤት ልትሆን ቻለች? ለኢራን እውነተኛ ወታደራዊ አቅም እንደ አሜሪካ ወይም ቻይና አይነት በግልጽ የሚታዩ የጦር ጄቶች ወይም የባህር ላይ አውሮፕላን ተሸካሚ መርከቦች ላይ የተመሰረተ አይደለም። ይልቁንም የኢራን እውነተኛና እጅግ አስፈሪ ጉልበት ያለው በሌላ ቦታ ነው። በማይደፈሩ ከመሬት ስር ከተሞች በተሸሸጉ ሚሳኤሎች፣ በርካሽ ዋጋ በሚሰሩ ገዳይ ድሮኖችና በመላው ዓለም የተዘረጋ የማይዳሰስ የአሸባሪ መረብ። ዛሬ የምንመረምረው ጥያቄ ኢራን የዓለምን የሚያሰጋ ይህን ሲኦላዊ የጦር መሳሪያ መገንባት የቻለችው በምን ምስጢራዊ መንገድ ነው? ይህ አቅምስ ለዓለም ሕልውና ምን ያህል አደገኛ ነው? ዛሬ በመርማሪው ቲቪ ከኢራን ገዳይ የጦር መሳሪያዎች በስተጀርባ ያሉትን አስገራሚ ምስጢሮችና የተሸሸጉ ወታደራዊ እውነቶችን በጥልቀት እንመረምራለን። ክፍል 2 አደገኞቹና ገዳዮቹ የኢራን የጦር መሳሪያዎች። የኢራን ወታደራዊ መዋቅር በዋናነት በሶስት ዋነኛ እጅግ ገዳይ የጦር መሳሪያዎች ላይ ያተኩራል። አንደኛ፣ የመሬት ስር የባላስቲክ ሚሳኤል ከተሞች። ኢራን ከመሬት ስር በአስርታቶች ሜትሮች ጥልቀት ላይ በተራሮች ውስጥ የተገነቡ ግዙፍ ወታደራዊ ከተሞች አሏት። ይህ የማይደፈር ሲኦል ይበልጥ አደገኛ የሚያደርገው ደግሞ ፋታህ የተሰኘው ሃይፐርሶኒክ ሚሳኤሏ ነው። ይህ ሚሳኤል ከአየር መከላከያዎች ፍጥነት በላይ በመብረር የማንኛውንም ሀገር መከላከያ ሰብሮ የመግባትና የመደምሰስ አቅም አለው። ሁለተኛ፣ የሻሂድ ድሮኖች በርካሽ ዋጋ የተሰራ ውድመት። በዩክሬን ጦርነት ላይ ትልቅ እልቂት የፈጸሙት የኢራን ሻሂድ 130 ድሮኖች ዋጋቸው ከአንድ ሚሳኤል አንጻር እጅግ ርካሽ ነው። ነገር ግን በመቶዎች የሚቆጠሩ ድሮኖች በአንድ ጊዜ በመልቀቅ የማንኛውንም ሀገር የላቀ የአየር ስርዓት እንደ አይረን ዶም ያሉ ከጥቅም ውጪ በማድረግ እልቂት የመፍጠር አቅም አላቸው። ሶስተኛ፣ የባህር ላይ ያልተመጣጠነ ጦርነት። በሆርሙዝ ሰርጥ በኩል በሚያልፉ ግዙፍ የነዳጅ መርከቦች ላይ ኢራን የምትጠቀመው ፈጣን ጥቁር ጀልባዎችን እና የባህር ስር ማይኖችን ነው። ይህ አካሄድ የዓለምን የነዳጅ መስመር በሰዓታት ውስጥ የማነቅና ዓለምን ወደ ኢኮኖሚ ውድመት የመክተት አቅም ይሰጣል። ክፍል 3 ሲኦሉ እንዴት ተገነባ? ግን ኢራን ይህንን ሁሉ ሲኦላዊ ቴክኖሎጂ እንዴት ልታገኝ ቻለች? አንደኛ፣ የኋሊት ምህንድስና። ኢራን የወደቁ ወይም የያዘቻቸውን የምዕራባውያን ድሮኖችና ሚሳኤሎች ቁራጭ በመውሰድ በራሷ ላብራቶሪዎች ውስጥ እንደገና የመስራት አስገራሚና አስፈሪ ብቃት አላት። የጥቁር ገበያና የሶስተኛው ወገን መረብ። በምዕራባውያን ማዕቀብ ምክንያት የተከለከሉ የኤሌክትሮኒክስ ዕቃዎችና ሴሚኮንዳክተሮችን በሲቪል ኩባንያዎች ስም ከእስያና ከአውሮፓ በጥቁር ገበያ በማስገባት ለጦር መሳሪያዎች ትጠቀማለች። ሶስተኛ፣ ሚስጥራዊ የቴክኖሎጂ ህብረት። ከሰሜን ኮሪያ የተወሰዱ የመግቢያ ሚሳኤል ቴክኖሎጂዎች፣ ከሩሲያ ጋር የሚደረጉ የድሮንና የጦር ጄት ልውውጦች እንዲሁም ከቻይና የሚመጡ የቴክኖሎጂ ድጋፎች ኢራን ማዕቀቡን ሰብራ እንድትወጣ ትልቅ በር ከፍቶላታል። የኢራን የጦር መሳሪያ አቅም የቴክኖሎጂ እድገት ብቻ አይደለም፣ የመካከለኛው ምስራቅን የኃይል ሚዛን በመቀየር ዓለምን ለከፍተኛ ደህንነት ስጋትና ለህልውና አደጋ የዳረገ ሚስጥራዊ ስትራቴጂ እንጂ። ታዲያ እርስዎ ምን ያስባሉ?
የኢራን ይሄ ገዳይ አቅም በቀጣይ ዓለምን ወዴት ያመራዋል? ይህ መርማሪው ቲቪ ነው። ይዘቱ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን በመጫን የቤተሰባችን አባል ሁኑ። አስተያየታችሁን በኮሜንት ላይ አጋሩን። እስከምንገናኝ ሰላም ሁኑ።